ፋሲካ በሳምሪ ላይ ጉዳት አደረሰች። ፋሲካ ከዚህም በኋላ የሚኖራችሁን ሁሉ ሲኦል አደርግባችኋለሁ በማለትም ዝቷ ከዛ ቤት ወጥታለች። መስከረምም ከካሌብ ጋር ሆና ለመበቀል ተስማምታ ትገኛለች። ቅዱሴም ፋሲካን ሁሉ ነገር አለፈብሽ፣ ሁሉ ነገር ፈረሰብሽ አይደል ወይ ብሎ ሲናገራት ቤትህን ሲኦል አደርጋለሁ እያለችው ትገኛለች። ቅዱሴም ከዚህ ቤት መውጣት አለብኝ፣ አንቺ እኔን ማመን አትችይም በማለት ሻንጣውን አዘጋጅቷል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። ፋሲካም 600 ሺህ ብር ተበደሪልኝ፣ አበዳሪዎቼ እያሰቃዩኝ ነው፣ የምከፍለው ነገር የለኝም፣ የእህቴ ልጅ የምሆነውን ነገር ግራ ገብቶኛል ብላ ስትላት እሷም እሺ በቃ እኔ እያለው እንዴት አንቺ ትቸገሪያለሽ? ምንም ችግር የለውም ብላ 600 ሺህ ብር ልትበደርላት ሂደቱን ጀምሯ ባለበት መስከረምና ሳምሪ ሁሉንም ነገር ለሄሉ ይነግሯታል። ሄሉም ማመን እስኪያቅታት ድረስ እጅግ ትደነግጣለች። ከመስሪያ ቤትም ወስዳ ለካሌብ ላፕቶፑን እንደሰጠችና ብሩን እንድትወስድ የቅዱሴም ልጅ እንዳልሆነ የካሌብ ልጅ እንደሆነ ሁሉንም ነገር ሲነግሯት እጅግ ትደነግጣለች። ከመደንገጧም አክስቴ እንዴት ነው እንደዚህ በኔ ላይ የምትጠቀሚው? ላይሽ አልፈልግም፣ ውጪልኝ፣ ዓይንሽን ማየት አልፈልግም እያለች ነበር ክፍሉ የተጠናቀቀው። ሆኖም ፋሲካ እነሱን አትስሚያቸው፣ እነሱ ውሸታቸውን ነው ሁሉንም ነገር የሚዋሹሽ እኔን ከአንቺ ጋር ማጣላት ስለፈለጉ ነው እንጂ ውሸታቸውን ነው ብትላትም ሄሉ በስተመጨረሻ እንዴት ነው እንደዚህ ያሞኘሽኝ? አሁን ላይ ልሰማሽ አልችልም፣ ከቤት ውጪልኝ በማለትም ፋሲካን ከቤት ታባርራታለች። ፋሲካም እባክሽን ውሸታቸውን ነው ብላ ብትማጸናትም ልትሰማት አልቻለችም። ስለ መስከረምም ልትናገር ስትል መስከረም ከቤት ውጪን ያለችሽ ውጪ ብላ ከሄሉ ጋራ እንደምንም ብላ ፋሲካን አፋጧ ታወጣታለች። ፋሲካም ልክ ስትወጣ ሁሉንም ነገር የምተው እንዳይመስላችሁ ድርሻዬን እስክወስድ ድረስ በፍጹም ወደ ኋላ አልልም በማለትም ሄሉ ላይ ትዝትላትና ትወጣለች። መስኪንም የእጅሽን ነው የምሰጥሽ፣ እንዲህ የምተውሽ እንዳይመስልሽ በማለትም ስትዝትባት ሄሉም እስካሁን ድረስ እንዴት ነው አክስቴን ያላወቅኩት? ምንስ አስነክቷኝ ነው እንደዚህ ያጃጃለችኝ? በማለት ፋሲካም እንግዲህ በስተመጨረሻ ከቤት ወጥታ ትሄዳለች። እሷም ከቤት ወጥታ እንደሄደች ሄሉ እጅግ ትጸጸታለች። ባሉ ሞኝን አታለልኩት፣ ባሉ ሞኝን ጎዳውት፣ እሱ እመኝኝ አንድ ያዳምጭኝ እያለ ላዳምጠው እንኳን አልቻልኩም። አሁን ቅዱሴ ለእኔ ይቅርታ አድርጎልኝ እውነት ከኔ ጋር ይመለሳል ወይ? ወይኔ የኔ ሞኙ ባል እያለች እየተናደደች እና እያለቀሰች መስኪም አይዞሽ ምንም ነገር አትናደጂ፣ ቅዱሴም ወደ ቤት ይመለሳል፣ ቅዱሴ በጣም መልካም ሰው ስለሆነ እሱ ወደ ቤት ይመለሳል፣ ምንም አታስቢ እያለች እያባበለቻት ትገኛለች። ሳምሪም እትዬ ምንም ነገር አታስቢ፣ ቅዱሴ ይመለሳል በማለትም ስትል ግን ምን አድርጓብኝ ነው ይሄን ያህል እየተጃጃልኩት? ምንስ ብታደርገኝ ነው ብላ እንግዲህ ሄሉ እየተጸጸተች ትገኛለች። ፋሲካ ማቅፋት እያሽማጠጠችባት ሂሳብሽን እሰጥሻለሁ፣ እኔ ከፋሲካ በላይ ሲኦል እሆንብሻለሁ እያለች ግን አይዞሽ ትላታለች። ፋሲካም ከወጣች በኋላ እንግዲህ መስኪም ብሩን አሁን ምን ልታደርጊበት አሰብሽ ብላ ትላለች።
እሷም በዚህ ሰዓት አሁን ስለዚህ ብር የሚወራበት ሰዓት አይደለም፣ ምን እየሆንሽ ነው ያለሽው በማለትም መስኪን ትናገራታለች። አይ ብሩን ካወጣም በኋላ ስራ እንድንጀምርበትና እንድንሰራበት ነው ስትላት፣ አሁን ስለ ስራ የምናስብበት ሳይሆን ስለ ቅዱሴ ነው፣ ዞር በይልኝ በማለትም ወደ መኝታ ክፍል ትገባለች። በዛውም መስኪ እኔ ከፋሲካ እጥፍ ነው የምበቀልሽ የምተውሽ እንዳይመስልሽ እያለች እየዛተች እሷም ወጥታ ትሄዳለች። ልክ ወጥታ ስትሄድም በስተመጨረሻ ካሌብ መንገድ ላይ ያገኛታል። ካሌብም ወዴት እየሄድሽ ነው ብሎ ሲጠይቃት እሷም አይ እየሄድኩ ያለሁት አሁን ወደ ፈለግኩበት መሄድ እችላለሁ፣ አንተን ምንም የሚያገባ ነገር የለም በማለትም ትመልስለታለች። ፋሲካ ከቤት ተባረረች አይደል እያለ ሲያሾፍባት እኔን አስወጥታችሁ ለብቻችሁ ስትዶሉ በስተመጨረሻ እንደዚህ ሆነች፣ አሁንም አንተ ዞር በልልኝ በማለትም ምላሽ ትሰጠዋለች። እሱም በፍጹም ዞር አልልም፣ ምን ለማድረግ አስበሽ ነው? አሁን ከአንቺ ጋር ነው መስራት የምፈልገው። አሁን እሷ ወጥቷለች፣ እኔና አንቺ አንድ ላይ እንስራ ይላታል። በፍጹም ከአንተ ጋር አልሰራም ብላ ስትለውም አሁን ላይ እሷ ስለሌለች ከአንቺ ጋር ነው መስራት የምፈልገው በማለትም ሲመልስላት፣ አንተ ምን እያሰብክ ነው ያለው? ውጪ ስትለኝ እየወጣው ግቢ ስትለኝ ደግሞ የምገባ መሰለህ እንዴ ብላ ስትል፣ እሷ ቀልጣፋ ስለሆነች ነበረ እሷን የመረጥኳት፣ አንቺ ሁል ጊዜም ስለምትፈዥ ነው ብሎ ይላታል። አሁን ዝም ብለሽ አዳምጪኝ፣ በጣም ምርጥ እቅድ አለኝ፣ አብረን መስራት አለብን በማለት ይላታል። እሷም እሺ ካዲያ ምንድን ነው በማለትም ስትጠይቀው፣ ነይ የሆነ ቦታ ቁጭ ብለን እናወራለን እያላት ይገኛል። ሄሉም እንግዲህ ፋሲካ ከወጣች በኋላ ወደ መኝታ ክፍል እንደገባችም እጅግ እየተጸጸተች ሳምሪን ትጠራታለች። ሳምሪንም ከጠራቻት በኋላ እውነት አሁን ቅዱሴ ይቅርታ ያደርግልኛል ወይ? ቅዱሴ ይቅርታ አያደርግልኝም በማለትም ትነግራታለች። ቅዱሴ እንዴት ይቅርታ አያደርግልሽም? ቅዱሴ እኮ በጣም መልካም ሰው ነው፣ ይቅርታ ያደርግልሻል እትዬ፣ ምንም አታስቢ በማለትም ትነግራታለች። እዚህ ሆነሽ ስልክ ከምትደዊ ወተን እንፈልገውና ይቅርታ ጠይቂው በማለትም ሳምሪ ሀሳብ ትሰጣታለች። እውነትሽን ነው፣ እንደዛ ከሆነ ሄጄ ልፈልገውና ይቅርታ ልጠይቀው በማለትም ይቅርታ ለመጠየቅ ተስማማለች። እሷም በዛ አይነት መልኩ ከተስማማችም በኋላ አሁን ሄጄ ይቅርታ እጠይቀዋለሁ ብላ ከተስማማችም በኋላ አሁን ተያይዘው ይሄዳሉ። ሳምሪና ሄሉ ተያይዘው በየጎዳናው ቅዱሴን እየፈለጉት እያለ ቅዱሴን ሊያገኙት አልቻሉም። ቅዱሴም እንግዲህ ፋሲካ እንደወጣች ሰምቶ ወደ ቤት ሊመለስ ያስብና እሷ ነበረች አይደል ወይ ያስቀየመችኝ፣ ስለዚህ እኔ ደጋግሜ ይቅርታ ጠይቂያት እምቢ ስላለችኝ አሁን እሷ ፈልጋ ይቅርታ ትጠይቀኝ፣ ወደ ቤት መሄድ የለብኝም። ሄሉ ራሷ እኔን ይቅርታ መጠየቅ ይኖርባታል። እኔ እንዴት ወደ ቤት እሄዳለሁ? አልሄድም በማለት ወደ ቤት እየመጣ የነበረው ይመለስና ወደ መጀመሪያው ይሄዳል። እሱም እየሄደ እያለ ካሌብን ያገኘዋል። ካሌብም የተውኩ እንዳይመስልህ ገና ሲኦል ነው የማደርግብህ፣ ሁሉንም ነገር ገና አበላሻለሁ። ሄሉ መቼም ቢሆን የኔና የኔ ብቻ ነው የምትሆነው፣ በፍጹም ያንተ አትሆንም በማለትም ይናገረዋል። እሱም አሁንማ አለፈብህ፣ ፋሲካም እንደሄደች ሰምተሃል አይደል? ፋሲካ ብትሄድም ሁሉንም ነገር ወደኋላ ብዬ አልተውም፣ ብዙ ያሰብኳቸው አሉ። ሆኖም ሄሉ የኔ ብቻ ናት በማለትም ይፎክርበታል። ቅዱሴም መቼም ቢሆን ምንም ብታደርግ ሄሉ ያንተ ልትሆን አትችልም ብሎ ቢለውም እሱም ፉከራውን ሳይተው
ነበረ የሄደው። ቅዱሴም እንዴት እስካሁን ድረስ ሄሉ አልፈለገችኝም፣ እንዴት ዝም አለችኝ በማለትም በንዴት ወደ ቤት እየሄደ ነው። ሄሉ ግን እየፈለገችው በየመንገዱ ላይ እየሄዱ ደግሟቸውን በየቦታው እየተቀመጡ ቅዱሴን ማግኘት አልቻሉም። በየሆቴል ቤቱ ሳይቀራቸው እየፈለጉት ነበረ። ሆኖም ሊያገኙት ስላልቻሉ ወደ ቤት ይመለሳሉ። ወደ ቤትም በተመለሱበት ሰዓት አሁን ከየት ነው የምናገኘው? ይቅርታስ ያደርግልኛል ወይ እያለች እንግዲህ ሳምሪን እያማከረቻት፣ ምንም አታስቢ አሁን ይመጣል እያለች እያለ አሁን እኔ ቆንጆ እራት ልስራ፣ ለምን ቆንጆ እራት ሰርተን አንጠብቀውም በማለት ስትልም ሄሉም አንቺም ረፍት ማድረግ አለብሽ፣ ከኔ ጋራ በዚህ በፀሐይ ስትንገላተች ነበረ፣ ስለዚህ ራስ ወዳጅ አልሆንም፣ አንቺም ረፍት ያስፈልግሻል፣ ረፍት አድርጊ ብላ ትላታለች። እሷም አይ ረፍት ማድረግ አልፈልግም እራት መስራት አለብን ብትላትም በፍጹም ቁጭ በይ ትላትና ቁጭ እንድትልም ታስደርጋታለች። እንግዲህ ቁጭ ብለው የልብ ልባቸውን እያወሩ ሳለ ከመኝታ ቤት የሆነ ድምፅ ይሰማሉ። ምንድነው እሱ? የሆነ ድምፅ አለ በማለትም ሲሉ ምናልባት መስከረም ልትሆን ትችላለች ትላለች ሳምሪ። እሷ እኛ መኝታ ክፍል ምን ታደርጋለች በማለትም ወደ ውስጥ ሲገቡ ሆኖም ቅዱሴ ነበረ። ቅዱሴም ሻንጣውን እያደራጀ ከቤት ለመውጣት ነበረ። ስታየው ሳምሪም ከሄሉ ጋር ነበር የገባችው። እጅግ ይደነግጡና ምን እያደረገ ነው? ይቅርታ ጠይቂው ብላት ሳምሪ ትወጣለች። ሄሉም ምን እያደረክ ነው ያለኸው? ቅዱሴ ምን እያረክ ነው ያለኸው ብላ ደጋግማ ስትጠይቀው እሱም የማደርገው ነገር አይታይሽም ወይ? እያደረኩ ያለሁት ምን የሚታይ ነገር አይደለም ወይ ብሎ ይላታል። በዚህ አይነት መሰረት የምንሰራው ብሎ ንብረቱንም ትወስጃለሽ፣ ችግር የለውም እሱ ተስማማለን፣ አንቺ ቤና ንገሪያት ይላታል። እሱም እንግዲህ አሁን ጋር ፍቅረኛ እንደሆነ ለሄሉ ልትነግራት ተስማምታ ትገኛለች። በዛው ቅዱሴም ምን እንደሚሰማ ይሆናል ማለት ነው። በዛሬው እንግዲህ እንደዚህ አይነት ስምምነት ደርሰዋል።
መጀመሪያ